ኤፍራታን በምንድን ነው ያስፈራራት? መፈቀድ ደግሞ ወንጀል ነው እንዴ? እሷ ስላፈቀረችኝ ብቻ ለምንድን ነው የማስፈራራት ይመስላችሁ? በላሸት አይደለም ብታስበው እንኳን ጸብ ከኔ ጋር ነው የሚሆነው። ቢኒያም ሀፌት ጋር በመሄድ ሰርጉን እንድታደርጉ አልፈቅድላችሁም ብሎ ሀፌት ላይ በዛተበት መሰረት እንግዲህ ሀፌትም ለኤፍራታ ደውሎ ስለነገራት ኤፍራታ ደግሞ ወደ ቢኒያም ጋር በመሄድ ሰርጉን ምንም አይነት ነገር አድርገህ ልታስቆም እንዳትሞክር እኔ ሀፌትን ማግባት እፈልጋለሁ ብለዋለች። እንግዲህ ሀረግ ድራማ ላይ ሀፌት እና ኤፍራታ ይጋባሉ ወይንስ አይጋቡም የሚለው የብዙዎቻችን ጥያቄ ሆኗል። ነገር ግን ናታንና ኤፉዬ ቢጋቡ ድራማው የበለጠ ያምራል እንጂ እንዴት ሀፌት የወንድሙን ፍቅረኛ ሊያገባው ይችላል የሚለውም ጥያቄ ፈጥሮብናል። እንግዲህ ሀፌት ቤት የገባችው ልጅ ምን አስባ ነው? ተልእኮ አላት ወይ የሚለው ብዙዎቻችን የገመትነው ነበረ። እንግዲህ ቢኒያምና ሀፌት በሚነጋገሩ ሰዓት እሷ በቪዲዮ እየቀረጸች ነበረ። ሀፌት እንግዲህ መጨረሻው እየደረሰ ይገኛል። ይች ልጅ የቤት ውስጥ ያሉትን መረጃዎች ከሰበሰበ በእርግጠኝነት በፖሊስ ቁጥጥር ስር የሚውል ይሆናል። ሀረግ ድራማ ክፍል 66 እንዴት አያችሁት? ገነት ከዛሬ ነገ እናቷ እንደሆንኩ እነግራታለሁ እያለች በአሁን ሰዓት ግን ኤፍራታ ለገነት ምንም አይነት ስሜት የላትም። ኤፍራታ በዚህን ሰዓት በሁሉም ሰው ተስፋ ቆርጣለች። ምክንያቱም የምትወደውን የምታፈቅረውን ፍቅረኛዋን አሳዝና የማትወደውን ልጅ ልታገባ ይሄን የወሰነችው ደግሞ ናታን እስር ቤት እንዳይገባ ናታን እንዳይጎዳባ በማሰብ ነው። ታዲያ ግን ኤፍራታ ቢያንስ እንኳን ለአንዳንድ ሰዎች ይሄንን ነገር ብታማክር ነገሮቹ ይቀሉላት ነበረ እንጂ በዚህን ልክ ሊከብዱባት አይችሉም ነበረ። እንግዲህ ቢኒያም እንደዛተው ከሆነ የኤፍራታና የሀፌት ሰርግ እንደማይደረግ ተናግሯል። እናም እኛም አይደረግም ብለን ተስፋ እናደርጋለን። እንግዲህ ፖሊሷ ሔዋንም ኤፍራታ ሚስኪን ልጅ ናት፣ ወደ ራስሽ ተመለሺ ቤዛ፣ እሷን ልጠያጣችም እያለ እንግዲህ ቤዛንም እያባበለቻት ትገኛለች። እና ቤዛም የሆነ ነገር እንደተሰማት ያስታውቅባታል። ብቻ ናታን በጣም ልቡ ተሰብሯል፣ አዝኗል። ገነት ላይ ትኝት ብሎ ጸጉሩን እያሻሸች ገኒ ስትነግረው በጣም ነበር የሚያሳዝነው። እና ወደ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ጽዮን በፍጥነት ብታስታውስ እንኳ ኤፍራታ ልትረዳት ልታግዛት ትችል ነበር። አሁን ጽዮን የምታስበው የነጽዮንን ቤት ያስወሰደው ናታን ኤፍራታን ለማዳን ሲል እንደሆነ ነው የተረዳችው። እንግዲህ ቤዛም ታዲያ አባትሽ ብር ብድር ስላለበት እሱን ስላልከፈለ ቤታችሁ ለጨረታ ወጥቶ ተሸጠ ብላ ብትላትም አንቺ ለኤፍራታ እያገሽ ነው እንጂ የኛ ቤት በጨረታ አልተሸጠም፣ አባቴ ላቡን ጠብ አድርጎ ነው እየገዛው እያለቻት ነበረ። እና ውድ ቤተሰቦች እኔ ኤፍራታና ናቶ ባይለያዩ ደስ ይለኛል። ምክንያቱም መጨረሻው እኔ እንደውም ይሄ ድራማ የሀረግ ድራማና የአዳን ድራማ ደራሲው አንድ ነው እንዴ እያልኩ ነበር። እንግዲህ የአዳን ድራማ ላይ ልክ ግሩሜ ሉሊት መቼ ነው የምትታሰረው መቼ ነው የምትያዘው ብለን በጉጉት እየጠበቅን ባለንበት ሰዓት ሉሊት ማነው ሂሩት ማለት ነው እሷን እየጠበቅን ባለንበት ሰዓት ግሩሜ ተያዘች ሲባል ግሩሜ ደግሞ ሞተ። እናም ታዲያ ልክ እንደዛ እንዳይሆን ብዬ አስባለሁ። ሰብስክራይብ ላይክ ማድረጋችሁን